ሰላም ክቡራና ክቡራት የዩቲዩብ ቻናል ተከታታዮች፣ እንደሚታወቀው ሁሌ ማቀርብላችሁ የገንዘብ ምንዛሬ በባንክና በግል ባንክ እንዲሁም በትይዩ ገበያ ምን ይመስላል፣ ከምን ደረሰ፣ ጨመረ ወይ ቀነሰ የሚለውን እንደነበረ የሚታወስ ነው። ዛሬም በተጨማሪ ይዤላችሁ የመጣሁኝ በዓለም አቀፍ ደረጃ የወርቅ መሸጫ ዋጋ ምን ይመስላል ለሚለው አብረን እናያለን። አብራችሁን ቆዩ። ሰላም ክቡራና ክቡራት የዩቲዩብ ቻናል ተከታታዮች፣ እንደሚታወቀው ሁሌ ማቀርብላችሁ የገንዘብ ምንዛሬ በባንክና በግል ባንክ እንዲሁም በትይዩ ገበያ ምን ይመስላል፣ ከምን ደረሰ፣ ጨመረ ወይ ቀነሰ የሚለውን እንደነበረ የሚታወስ ነው። ዛሬም በተጨማሪ ይዤላችሁ የመጣሁኝ በዓለም አቀፍ ደረጃ የወርቅ መሸጫ ዋጋ ምን ይመስላል ለሚለው አብረን እናያለን። አብራችሁን ቆዩ። የዕለቱ የዓለም አቀፍ እና የሀገር ውስጥ የወርቅ ገበያ መረጃ ዛሬ ግንቦት 28 ቀን 2018 ዓ.ም እንደ አውሮፓውያኑ ሰኔ 5 ቀን 2026 ዓ.ም በዓለም አቀፍ የወርቅ ገበያ ላይ የ1 ግራም የ24 ካራት ወርቅ $142 ከ8 ሳንቲም እየተገበያ ይገኛል። ይህንን የዓለም አቀፍ ገበያ መዋዠቅ ተከትሎ በዱባይ፣ በሳውዲ አረቢያ እና በኢትዮጵያ የወርቅ መሸጫ ዋጋ እንደሚከተለው ተመዝግበዋል። በመጀመሪያ በዱባይ ስንመለከት የተባበሩት አረብ ኢማራት በዱባይ የገበያ ማዕከል 1 ግራም የ24 ካራት ወርቅ በ538 ድርሃም ከ50 ሳንቲም፣ የ22 ካራት በ498 ድርሃም ከ50 ሳንቲም ሲሸጥ በብዛት ለጌጣጌጥ የሚመረጠውን የ21 ካራት ወርቅ በ479 ድርሃም ከ25 ሳንቲም እና የ18 ካራት ወርቅ በ410 ድርሃም ከ75 ሳንቲም እየተሸጠ ይገኛል። ሳውዲን ስንመለከት በሳውዲ አረቢያ በሳውዲ ገበያ የ1 ግራም የ24 ካራት ወርቅ ዋጋ 555 የሳውዲ ሪያል ሆኖ ሲመዘገብ የ22 ካራት ወርቅ በ507 ሪያል፣ የ21 ካራት ወርቅ በ485 ሪያል ከ62 ሳንቲም እንዲሁም የ18 ካራት ወርቅ በ415 የሳውዲ ሪያል እየተሸጠ ይገኛል። በኢትዮጵያ በዓለም አቀፍ የወርቅ መለወጫ ተመኖች መሰረት በኢትዮጵያ ብር የ1 ግራም የ24 ካራት ንጹህ ወርቅ ዋጋ 23017 ብር ከ58 ሳንቲም አካባቢ ደርሰዋል። በተመሳሳይ የ22 ካራት ወርቅ በ21099 ብር ከ45 ሳንቲም፣ የ21 ካራት ወርቅ በ20140 ብር ከ38 ሳንቲም እና የ18 ካራት ወርቅ በ17263 ብር ከ19 ሳንቲም ግምት እየተሸጠ ይገኛል። ማሳሰቢያ፣ የሀገር ውስጥ መሸጫ ዋጋዎች እንደ መደብሩ የእጅ ስራ ሜኪንግ ቻርጅ እና የተጨማሪ እሴት ታክስ ቫት ሊለያይ ይችላል። ተጨማሪ የኢኮኖሚ መረጃ ለማግኘት ወይም የእጅ ስራ ሜኪንግ ቻርጅ ተጨምሮበት የሚኖረውን የጌጣጌጥ መሸጫ ዋጋ ለማሳላት ከፈለጉ የሚገዙበት የተለየ ጌጣጌጥ አይነት በኮሜንት መስጫ ላይ ቢያስቀምጡልኝ። በኢትዮጵያ ውስጥ የሚገኙ ባንኮች የውጭ ሀገር ገንዘቦችን የሚገዙበት ከፍተኛውን ትክክለኛ ዋጋ እና የባንኮች ስም ዝርዝር ይዤላችሁ መጥቻለሁ። አብራችሁን ቆዩ። የአሜሪካን ዶላር ስንመለከት የአሜሪካ ዶላር ብርሃን ባንክ በከፍተኛ ዋጋ 159 ብር ከ36 ሳንቲም እየገዛ ይገኛል። የካናዳ ዶላር ስንመለከት ብርሃን ባንክ በከፍተኛ ዋጋ 115 ብር ከ13 ሳንቲም እየገዛ ይገኛል። የአውስትራሊያን ዶላር ስንመለከት የኢትዮጵያ ንግድ ባንክ ማለት ኮመርሻል ባንክ ኦፍ ኢትዮጵያ በከፍተኛ ዋጋ በ108 ብር ከ49 ሳንቲም እየገዛ ይገኛል። የአውሮፓን ዩሮ ስንመለከት ብርሃን ባንክ በከፍተኛ ዋጋ 185 ብር ከ13 ሳንቲም እየገዛ ይገኛል። የእንግሊዝን ፓውንድ ስንመለከት ብርሃን ባንክ በከፍተኛ ዋጋ 214 ብር ከ34 ሳንቲም እየገዛ ይገኛል። የአረብ ሀገራትን ስንመለከት የአረብ ሀገራት ገንዘቦችን
ከፍተኛ የባንክ ግዢ ዋጋ የዱባይ ድርሃም ዳሽን ባንክ በከፍተኛ ዋጋ 44 ብር ከ95 ሳንቲም እየገዛ ይገኛል። የሳውዲ ሪያል ስንመለከት አቢሲኒያ ባንክ በከፍተኛ ዋጋ 43 ብር ከ86 ሳንቲም እየገዛ ይገኛል። የኩዌት ዲናር ስንመለከት የኢትዮጵያ ንግድ ባንክ በከፍተኛ ዋጋ 493 ብር ከ46 ሳንቲም እየገዛ ይገኛል። አሁን ደግሞ ቀጥለን የምንመለከተው የጥቁር ገበያ ምንዛሬ ነው። የጥቁር ገበያ የኢትዩ ገበያ ጨመረ ወይስ ቀነሰ ለሚለው አሁን አብረን እናያለን። አብራችን ቆዩ። 100 የአሜሪካ ዶላር 18209 ብር ከ53 ሳንቲም፣ 100 የእንግሊዝ ፓውንድ 24301 ብር ከ81 ሳንቲም፣ 100 የሳውዲ ሪያል 4841 ብር፣ 100 የዱባይ ድርሃም 4953 ብር ከ2 ሳንቲም፣ 100 የስዊዝ ፍራንክ 22863 ብር ከ74 ሳንቲም፣ 100 የካናዳ ዶላርን ስንመለከት 13053 ብር ከ75 ሳንቲም፣ 100 የአውስትራሊያ ዶላር ስንመለከት 12844 ብር ከ24 ሳንቲም፣ 100 የቻይና ዩዋን 2683 ብር ከ76 ሳንቲም፣ 100 የኩዌት ዲናር 58840 ብር ከ51 ሳንቲም፣ 100 የቀጠር ሪያል ስንመለከት 4973 ብር ከ80 ሳንቲም፣ 100 የኦማን ሪያል ስንመለከት 47296 ብር ከ86 ሳንቲም፣ 100 የጆርዳን ዲናር ስንመለከት 25655 ብር ከ7 ሳንቲም፣ 100 የባህሬን ዲናር 48191 ብር ከ17 ሳንቲም፣ 100 የእስራኤል ሽኩል ስንመለከት 6199 ብር ከ52 ሳንቲም እየተመነዘረ እንደዋለ በዛሬ ቀን ዌብሳይቱ ያሳያል። የዛሬው የፒዛውና የምንዛሬ ትንታኔዎችን ይህን ይመስል ነበር። መረጃውን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁ ለሌሎች ወገኖች እንዲዳረስ ደግሞ ሼር ማድረጋችሁን እንዳትረሱ። በቀጣይ የትኛው የኢኮኖሚ ዘርፍ እንድንተነትንላችሁ ትፈልጋላችሁ ከታች በኮሜንት መስጫ ላይ ያጋሩን። ስላዳመጣችሁ እናመሰግናለን። ሰላም።